ቅምጥሌ ዛሬም እንደተለመደው ፏፈሽ ብለው መጥተዋል ማለት ነው። በጣም ደስ በሚል ሁኔታ ነው የመጡት። እግዚአብሔር ይመስገን። ከዛ የበለጠ ፍክት ፏ በሉልን። ሜዳውም የእናንተ ነው። ማንም ከእናንተ ሌላ የሚዘዋወርበት የለም ማለት ነው። ካለ እናንተ የሚያምርበት የለም። ያ ቢመጣ እናንተ ብቻ ናችሁ ሜዳው ላይ ልታምሩ የምትችሉትና ፏ በሉበት የኔ ጸዳሎች። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የጨረቃ ፋሚሊ በሙሉ እንዲሁም ሌሎች እንዴት ናችሁ? ደህና ናችሁ? የደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ እነ ቅምጥሌ ፏ ብለው መጥተዋል። ቡቡና ቅምጥሌ ማለት ነው። እንግዲህ ትናንትና በጣም ደስ በሚል ቪዲዮ ነበር። የትናንትናው ሳይሆን የትናንት ወዳው ነው ማለት የኪዳነ ምሕረት ለታይ የተቀረጸ ቀረጻ ነው ትናንትና የተለቀቀልንና ያው እንግዲህ ቀረጻው ደስ በሚል መልኩ ደስ ይላል። ትናንትና ደርሰለሁም አልተመቸኝም ነበረ እና ያው ደስ ይላል። በጣም ነው የሚያምረው። ማርያምን ከማንም በላይ ነው የሚያምረው እና በዛው አጋጣሚ ቡቡን የሚገልጽና የጨረቃ ፋሚሊዎችን የሚገልጽ ጽፋ ነበር ቅምጥሌ ማለት ነው። ለሁሉም ነገር ዝሮ እግዚአብሔር ይመስገን። እግዚአብሔር ነው እና ያገናኛችሁ። ሁለታችሁም ልበቀና እናት ወይ ስለሆናችሁ ነው እግዚአብሔር ያገናኛችሁ ማለት ነው። እግዚአብሔር ይመስገን ብሎ ነው አሁን ላይ መኖርና እግዚአብሔር ይመስገን እንደዚህ ያደረገው ፈጣሪ ነውና ከማንም በላይ እሱ ነውና ይሄን ያደረገው እግዚአብሔር የተመሰገነ ይሁን ማለት ነው። እና ደግሞ ዛሬ ፏ ብለው መጥተዋል። በነገራችን ላይ እኔ እነ ቅምጥልን ብቻ ነው የማየው በሚዲያው ማለት እንደነሱ በሚሰሩ እና ጋዜጠኞችን ነው የማየው። ጋዜጠኞችን ተነ ቅምጥሌ ቤት ነው የማውቃቸው እና ሌላ ብራንክ ወይም በተለያየ ነገር ምናምን የሚሰሩትን እነ ቅምጥሌን ብቻ ነው የማየው። ሌላም አላይም ማለት ነው። የማይባቸው ምክንያት የራሴ ምክንያት ስላለኝ ነው። ታለ ምክንያትም አይደለም የማያቸው ማለት ነው። በተለይ ቅምጥሌ አለባበሷ ማለት እኔ እንጃ የሰው ልጅ እንትኑ አኳኋኑ ሁኔታው ሁለመናው የሰው ልጅ አንድ አይደለም ማለት እኔ የምፈልገውን ሌላ ሰው ላይ ፈልገው ይችላልና የምፈልገውን ሁሉ ሆኖልኝ ደግሞ ማለት ደግሞ አይቻልም። ግን ደግሞ ሴት ልጅ አለባበሷ ላይ ነው እና ዋናው እና ቅምጥሌ አለባበሷ በጣም ነው ደስ የሚለኝ ከማንም በላይ ማለት ነው። እንደ ሴቶች አትገላለጥም ምናምን። ቡቡ ደግሞ በቃ እንደ ሌሎች ወንድ አይደለም፣ ከማንም በላይ ይተካከለ ወንድ ነው ማለት ነው። ማለት አሁን ለቅምጥሌ ለራሱ ልብስ ሲገዛላት እንደዚህ ያጠረ የተቆነጠለ ምናምን ልብስ አይደለም የሚገዛላት፣ ኖርማል ልብስ ነው የሚገዛላት ማለት ነው። እና በዛ በጣም ነው የምወዳቸው። በስነ ስርዓታቸው ነው በቃ ባጭሩ በስነ ስርዓታቸው ነው የምወዳቸው ማለት ነው። እና ደግሞ ለሰው ልጅ ያላቸው ክብር እና ብቻችንን እንደግ ሳይሆን የሚሉት አብረን እንደግ ያሉ ልጆች ስለሆኑ በጣም ነው የምወዳቸው። ብዙ ዩቱበሮች አሉ ግን ማንንም ዩቱበር አልከታተልም ማለት ሰብስክራይባቸው ሊኖረኝ ይችላል። ሰብስክራይባቸው ደግሞ የሚኖረኝ አይከፈልበትም። አለማየት ችግር የለውም። አለማየት የራሴ መብቴ ነው። ግን ሰብስክራይብም መብቴ ነው። ግን ደግሞ አልከፍልበትም። ባረጋቸው አልከፍልበትም። እና እንደዚህ አጭር ልብስ ለብሶ የሚመጡ እና ደግሞ ማይሆን ወሬ ሆነ ማይሆን ተግባር ምናምን የሚሰሩ በጣም ነው የሚያስጠሉኝ። እና በዛ በኩል እና ሀይሚን በጣም ነው የምወዳቸው፣ በጣም ከሚባለው በላይ ማለት ነው። ምክንያቱም ቁጥብ ናቸው። ከአሁኑ ዘመን ወጣትነት ሁላችንም የወጣትነት እድሜ ላይ ያለ ነው እናውቃለን እንዴት እንደሆነ ማለት ነው። እና የወጣትነት እድሜያቸውን እፍን ድብቅ አድርገው ይዘው በቃ በየትኛው መልኩ ነው እኛ መሄድ ያለብን ብለው እየሄዱ ያሉ ልጆች ናቸው። እና ከዚህ የበለጠ ከፍ ብላችሁ አብባችሁ እንዳያችሁ ነው እኔ ሁሌም ጸሎቴ ማለት ነው። እና የጨረቃ ፋሚሊ በሙሉ ከማንም በላይ እናንተም ሰው እንዳድግ ነው ያላችሁ ጥረት ማለት ነው። በመልካም ነገር ለመጣ ያላችሁ በቃ ሁሉም እንዳድግ ነው። እና ሰው ሲያድግ በነገራችን ላይ በጣም ደስ ይላል። ምክንያቱም የእነሱን እድል እኛ አናገኝበትም። እና ሰው ሲያድግ በጣም ነው ደስ የሚለው። ከማንም በላይ የሚያስደስተው ነገር ሰው ሲስቅ ሲጫወት፣ በቃ ደስ ብሎት ሲታይ፣ ሀሳቡ ሲሳካለት ከማንም በላይ ደስ ይላል። እና እነ ቅምጥሌ ብሩኬ ቅምጥሌ ከማንም በላይ ሀሳባችሁ ላይ ደርሳችሁ ተሳክቶላችሁ ከዚህ የበለጠ እንድናያችሁ እግዚአብሔር ፍቃዱ ይሁንልን ማለት ነው። በጣም ደስ በሚል መልኩ መታችኋል። ከሰው ዓይን ያውጣችሁ። እግዚአብሔር ከክፉ ነገር ይጠብቃችሁ። ከማንም በላይ ደስ በሚል ሁኔታ እየመጣችሁ ነው።
ቪዲዮዬን እስከ መጨረሻው ወይም ላታዩት ትችላላችሁ። እየተናገርኩ ነበረ። ቪዋቸው እየቀነሰ ነው። ማስታወቂያ ሁሉ ሳናስቀር እንየላቸው እነዚህን እንቁ የሆኑ ልጆች ማለት ነው። ቪዋቸው እየቀነሰ ነው። ከቪው ደግሞ አብሶ ሰብስክራይባቸው እየሄደ ነው። ተናግሬ ቀን ቀደም ሰብስክራይባቸው ደስ በሚል መልኩ እየሄደ ነው፣ ግን ቪዋቸው ደግሞ እየቀነሰ ነው እና ቪው በጣም አስፈላጊ ነው ዩቱብ ላይ ማለት ነው። እና ቪው ቢኖረው በጣም ደስ የሚል ነገር ነው። ቪው እንዲኖረውም እይታ እንዳይቀንስ እይታ እያያችሁላቸው ቢቻል እስከ ማስታወቂያው እንይላቸው፣ ባይቻል ደግሞ ከመጀመሪያ እስከ መጨረሻው ትዕግስት ኑሮን ባናዳምጠው ወይም አስፈላጊ የሆነበት ስርፋ አይታችሁ ስራ ለመሄድ ታሰባችሁ ስልካችሁን ክፍት አድርጋችሁ አኖራችሁት ወደ ስራ መግባት ትችላላችሁ ማለት ነው። የማንኛቸውም ይሁን እናንተ ስልካችሁ ወይም ማይግል ወይም የሆነ ችግር ምናምን ማያመጣ ከሆነ ከፍታችሁት መሄድ ምናምን ይቻላል ማለት ነው። እና በጣም ደስ በሚል መልኩ መጥተዋል። እግዚአብሔር ይመስገን። ከዚህ የበለጠ አምሮባችሁ ተውባችሁ እንድናያቸው እግዚአብሔር ፍቃዱ ይሁንልን። እንግዲህ ቀለበትም ሆነ ዝም ብሎ ልዩ ፕሮግራምም ሆነ የነሱ ደስ ያላቸውን ፕሮግራም ማለት ይችላሉ። ይህን ቀለበት ነው ወለ እንደዚህ ነው ማለት እኔ አልችልም። ምክንያቱም ደስ ይላሉ፣ ያምራሉ፣ በጣም ውብ ናቸው የሚለውን ብቻ ነው የሚገልጸው። ምክንያቱም ያኔ ቀለበት ምን ማድረግ የራሳቸውና የራሳቸው ስለሆነ ማለት ነው። እንደዛ አርግላት ምናምን እኔ እንደዛ አይነት ነገር አልልም። ምክንያቱም አንድ ሰው ቀለበት ስለተደረገለት አይደለም አንድ ሰው ጋር ሊኖር የሚችለው ማለት ነው። የልብ መተሳሰር ነው እና እነዚህ ልጆች የልባቸው መተሳሰር በውስጣቸው ስላለ ነው እዚህ የደረሱት እና በመካከላቸው ያለውን ነገር ማውራት እኔ አልችልም። ምክንያቱም ደስ ይላሉ የሚለውን ብቻ ነው የምናገረው እና ደግሞ እንደዚህ ነው የማለት እንትኑም ሀሳቡም እና ደግሞ እንደዚህ በድምፅ ወጥቶ ማውራቱ ምናምን ብዙም አይደለውም፣ ችሎታውም የለኝም። ያኔ ደስ ሲለኝ እና ደስ ሲሉኝ ሀሳቤን ወይም ይች ነው ያለችኝ ትንሽዬዋን ሀሳቤን ለመግለጽ ብቻ እና እናበረታታቸው በሚለው ነገር ብቻ ለማውራት ነው እንጂ የነሱ የሆነው የነሱ ነው። በነሱ ቤት እንደዛ አርጉ የሚሉ ስላሉ ነው። እናንተ አትበሉ፣ ምክንያቱም አስፈላጊ አይደለም። እነሱ ለራሳቸው በቂ ናቸው፣ ስበሳቸው ይታወቃሉ። በመሀል ምንገባ ሰዎች እንዳንገባ ብዬ እናገራለሁኝ አሁኑ ማለት ነው። ምክንያቱም እነሱ ስበሳቸው ከማንም በላይ የሚተዋወቁ ናቸው። በተረፈ ደህና ሁኑ። ከዚህ የበለጠ ማውራት የለብኝም ማለት ነው። ደህና ሁኑ። እንግዲህ ማታ በተስፋ እንጠብቃቸው፣ ሁላችሁም እንዳትቀሩ ማለት ነው። በቡርኬ ቤት ጠርተናቸዋል።